የስኳር በሽታ ምንም ምልክት ሳያሳይ አይን ላይ ከባድ ጉዳት ሊያመጣ ይችላል። ስለዚህ ይህንን ለመከላከል አንድ ስኳር ታካሚ በየስንት ጊዜ የአይን ምርመራ ማድረግ አለበት? የስኳር አይነቱ ታይፕ 1 ዳያቤቲስ የምንለው ወይም አብዛኛውን ጊዜ ልጆች ላይ የሚታይ እንዲሁም በመርፌ የሚታከመው የስኳር አይነት ከሆነ የስኳሩ በሽታ ከታወቀበት ቀን አንስቶ የመጀመሪያ 5 ዓመት ውስጥ መጀመሪያውን የአይን ምርመራ ማድረግ ያስፈልጋል። ከዛም በመቀጠል እንደ ሁኔታው በአመት አንዴ ቼክአፕ ማድረግ አስፈላጊ ነው። ታይፕ 2 ዲያቤቲስ የምንለው የስኳር ህመም ከሆነ ወይም አዋቂዎች ላይ የሚታይና አብዛኛውን ጊዜ በኪኒን የሚታከመው የስኳር አይነት ከሆነ ግን ስኳሩ በታወቀበት ሰዓት የዛኑ ቀን የአይን ምርመራ ማድረግ አስፈላጊ ነው። ከዛም በመቀጠል እንደ ሁኔታው በአመት አንዴ ቼክአፕ ይኖራቸዋል። ሌላው ስኳር ታካሚ ሆኖ ነፍሰ ጡር የሆኑ እህቶቻችን እርግዝና እንደታወቀ የመጀመሪያው 3 ወር ውስጥ የአይን ምርመራ ማድረግ ያስፈልጋል። ይህንን ቅድመ ምርመራ በማድረግ ስኳር በሽታ አይናችን ላይ ሊያመጣውን የሚችለውን ጉዳት ቀድመን መከላከል እንችላለን። ስለዚህ ይህ ቪዲዮ ለስኳር ታካሚዎች እንዲደርስ ሁላችሁም ሪፖስትና ሼር ማድረግ እንዳትረሱ። አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ቻው።